قال تعالى ولقد ذرأنا لجهنم كثيرا من الجن والإنس برغتم لجهنم ብዙ ሰዎችና ጅኖችን ፈጥረናል ይላል። እዚህ ላይ ብዙ ጊዜ ሹባሃት ይነሳል። ሙስሊም ያልሆኑ አካላት ሙስሊሙን ለማደናገር እንደ ጥያቄ የሚያነሱ አሉ። በሱረቱል አዕራፍ ቁጥር 179 አሁን ባነበብነው የቁርአን አንቀጽ መሰረት ሰዎችም ጅኖችም ለጀሃነም እሳት ከሆነ የተፈጠሩት ለምንድነው እናንተ የምትለፉት? በቃ አላህ የፈጠራችሁ ለጀሃነም ነው። ቀኑ ደረሰም አልደረሰም ቁጭ ብላችሁ በሐዘን ያንን እጣ ፈንታችሁን ለምን አትጠብቁም አይነት ነገር ግልጽ ነው። እቺ የቃላት ሽወዳ ትባላለች። ቃሉን አንብበው ሳይሆን አምታተው ያቀረቡት ጥያቄ ነው። ጌታ አላህ በዚህ የቁርአን አንቀጽ ላይ ሰውንም ጂኒንም ለእሳት ፈጠርኩ ብሎ አልተናገረም። ደግሞም ለእሳት አይደለም ዓላማው። ለምን ዓላማማ እንደፈጠረ ሱረቱ ዛሪያት ቁጥር 56 ላይ በግልጽ ነግሮናል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ያለው ሰዎችንም ጂኖችንም ነው ያለው። አጠቃላይ ሁሉን ማለት ነው። እኔን ሊያመልኩ እኔን በብቸኝነት ሊገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። ትልቁ የፈጠረበት ዓላማው ዒባደቱሁ ዐዘ ወጀል እሱን ማምለኩ ነው። ለዛ ነው ከመሐከላችን ሰዎችን መርጦ የመረጣቸውን ነቢያትና ሩሱል አድርጎ የላከልን። በተለያየ ዘመንና ስፍራ ቀደምት መለኮታዊ መጻሕፍትንም የህይወት መመሪያ አድርጎ ያወረደልን ለዚህ ዓላማ ሲል ነው። ነቢያት መላካቸው መጻሕፍት መውረዳቸው ዓላማው ትክክለኛ አምልኮ ከሐሰተኛው እንዲለይ ሰው የተፈጠረበትን ዓላማ ከግብ እንዲያሳካ ነው። ስለዚህ ለዒባዳ የተፈጠርንበት ዓላማ ነው። ጀነትና ጀሃነም ደግሞ ግቡ ነው፣ ጋያው ነው። መጨረሻ ላይ ውጤቱ ግን ምንድነው ከተባለ ሰዎች ሁሉ የተፈጠሩበትን ዓላማ አውቀው በዛ ዓላማ ኑረው ቢሆንማ ኖረው ሁሉም ሰው የት ይገባ ነበር? ጀነት ይገባ ነበር። ወይ በተቃራኒው ሰው ሁሉ ከተፈጠረለት ዓላማ ወጥቶ ጌታውን ክዶና አምጾ ከነኃጢያቱ ቢሞት ሁሉም ሰው የት ይገባ ነበር? እሳት ነበር የሚገባው። ነገር ግን ሰው ሁሉ ባህሪው እንደዛ አልሆነም። ከፊሉ አማኝ ነው፣ ከፊሉ ደግሞ ምንድነው? ከሃዲ ነው። ተጨባጩን ስናየው ሱረቱል ሙምተሒና ላይ መሰለኝ እንደገለጸው ሁወ الذي خلقكم فمنكم كافر ومنكم مؤمن የፈጠረን አንድ ጌታ ነው። የአንድ ሰው የአደም ዝርያ ነን። ከእምነት አንፃር ግን ለሁለት ተከፈልን። فمنكم كافر ከናንተ ውስጥ ከሃዲ አለ፣ ከናንተ ውስጥ አማኝ አለ አለ። አሁን ለካሃዲዎች ምንድነው ድግሱ? ጀሃነም እሳት ነው። ለአማኞች ደግሞ ጀነት ነው። ለሁለቱም ነዋሪን አዘጋጅቷል ማለት ነው። እዚህ የቁርአን አንቀጽ ላይ ታራ ምንድነው ያለው? ወለቀድ ዘራእና ሊጀሃነም በርግጥ